አንዳንድ ሰው ግን የነካውን ነገር ከፍ የማድረግ አቅም ወይም ችሎታ አለው። ምክንያቱም ደግሞ በህይወቱ ዝቅታ ስለሌለ ወይም ስላላየ ሳይሆን በከፍታም ሆነ በዝቅታ የሚሰራውን ስራ ጠንቅቆ የሚያውቅና የሚሰራውንም ስራ በሞራልና በጥንካሬ ስለሚሰራው ነው። ዘሪቱ ከበደ ለዚህ ጥሩ ማሳያና ምሳሌ መሆን የምትችል ኢትዮጵያዊ እንስት ነች። ታስታውሱ እንደሆነ ዘሪቱ የሚለውን ስም ከዓመታት በፊት ከተሜው ሙድ የሚይዝበትና የድሮ ስም ተብሎ የተፈረጀ ወይም የተገፋ ሀገረኛ ስም ነበር። ልጅቷ ግን ስሙን በማንነቷና በስራዋ ከፍ አደረገችው። ዛሬ ዘሪቱ የሚለውን ስም እኔ ነኝ ያለ የከተማ ስልጡን ቆነጃጅት ሁሉ ሳይቀር መጠሪያ ስሙ አድርጎታል። አሁን ሄለን ቢባል ወይም ራይል ወይም ሌላም ከዘሪቱ አይስተካከሉም። ምክንያቱም ልጅቷ ስሟን በስራዎቿ ከፍ አድርጋቸዋለች። ይሄ ብቻ አይደለም፣ ፀጉሯን በመቆረጧ ምክንያት ወንዳውንድ ዱርዬ ምናምን ተደርጋ ልክ እንደ ወንዳውንድ ስም ተለጥፎባት ነበር። ዘሪቱ መጣችና ግን ጽድት ያለ የደርባባ ሴትና የጨዋ ሴት ቁርጥ ወይም ስታይል አድርጋው አረፈችው። ፀጉሯ ቢያጥርም ልጅቷ ግን እርጋቷ ወገቧ ላይ የሚዛነፍ ዞማ መስሎ እንዲሰማን አደረገችው። የንግግር ድምጸቷና ቃኗ በጊዜው ሞልቃቂት ቢያስበላትም እሷ ግን መሞላቀቅ ቢሉትም ወስዳ ሰቀለችው። ከርሷ በኋላ እንኳን ሴት ወንዱ ድምፃውያን ራሱ ሳይቀሩ ድምፃቸውን ሊያሞላቅቁት ፍዳቸውን ይበላሉ። ይመቻት። የዘሪቱ ቅላጼ እንኳን ዘፈን ላይ ንግግር ላይ ራሱ ተጽዕኖ ፈጥሮ አልፏል። ወይም ይሄንን መታዘብ ችለናል። ራሷን ሆና የተከሰተች ብዙዎች ሊከተሏት የተንጋጉላት ወይም የሚንጋጉላት ጎላ በላ የታየች ኢትዮጵያዊ እንስት ነች። ወደ መንፈሳዊ ዓለም ስትገባ ብዙዎችን አወዛግባለች ወይም ግራ አጋብታለች። እሷ ግን መወዛገብን ራሷ አወዛግባው በጨዋነት ከፍ አደረገችው። እርጋቷ፣ ጨዋነቷ፣ ብስለቷ፣ ሴትነቷ እጅግ በጣም የሚገርምና የሚያስደንቅ ነው። ትባረክላለሁ። ተባረኪ። አሌክስ በደንብ አግኝታታል።